እንኳን ለበዓታ ለማርያም ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህም በመቀጠል የበዓታ ለማርያምን ታሪክ እንደሚከተለው እናሰማለን። እመቤታችን በ5485 ዓመተ ምህረት ከአባቷ ከኢያቄም ከእናቷም ከሐና ሊባኖስ ትወፅእ መርዓት ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል ወረዳ በብጻት እንደተወለደች የቤተ ክርስቲያን ታሪክ በሰፊው ያስረዳል። በጾም በጸሎት በአስተብቆት የተገኘች ናት። ንጽሕት በመሆኗ ማኅደረ እግዚአብሔር ሆናለች። ከዚህም በኋላ እመቤታችን መዋዕለ ጥብ እስክታደርስ ድረስ በአባት እናቷ ቤት 3 ዓመት ተቀመጠች። ከመዝነበረት ውስተ ቤተ አቡሃ ወእማ 3 ዓመተ እንዘ ትጠብ ሀሊበ እማ እንዳለ በነገረ ማርያም። ኢያቄምና ሐናም ልጃቸውን ሲያሳድጉና ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አደሮች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸውንም ድንግል ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ። ልጃችን ቤተ እግዚአብሔርን ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልታሰበልን አስብ አለችው። ኢያቄምም ይህን ነገር ከሚስቱ በሰማ ጊዜም ደስ አለው። ነቢየ እግዚአብሔር ዳዊት ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽንም ቤት እረሺ። ንጉሥ ክርስቶስ ውበትሽን ንጽሕና ባሪያሽን ወዷልና ብሎ እንደተናገረ ለወላጆቿ የብፅዓት ልጅ የሆነችውን ድንግል ማርያም ሆዷ ዘመድ ሳይወለድ አፏ እህል ሳይለምድ ከእናቷ ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመት ወደ መቅደስ ኦሪት ገብታለች። በዓታ ለማርያም ማለትም የድንግል ማርያም ወደ ቤተ መቅደስ መግባት በማሰብ ማለት ነው። ከዚህም በኋላ በ3 ዓመት ልደተ ሕፃናትና ፈጸመች። አብ እመ እያለች ታጫውት ጀመር። እነርሱም ከእንግዲህ ወዲህማ ስዕለት መብለት ይሆንብን የለምን? ወስደን እንስጥ ብለው ይዘዋት ወደ ቤተ መቅደስ ሲሄዱ ዘካርያስም ሕዝቡን ሰብስቦ ጉባኤ አድርጎ ሲያስተምር ቆያቸው። ከዚያም ደርሰው እነሆ ተቀበሉን አሏቸው። እነርሱም እንቀበላለን ብለው ቢያዩዋት ከፀሐይ 7 እጅ አብርታ ዕንቁ ባህሪ መስላ ታይቻቸው። እነርሱም እኛ ይህችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምን እናደርግላታለን? ብለው ሲጨነቁ ከዚህ መካከል እመቤታችንን እግዝእትነ ማርያም መንፈሳዊ ረሃብ ተነስቶባት ምርር ብላ አለቀሰች። ያን ጊዜ መልአኩ ፋኑኤል በመሶበ ወርቅ ህብስተ ሰማያዊ በብርሃን ጽዋ ስተ ሕይወት ይዞ ረብኦ ታያቸው። ሕዝቡም ዘካርያስን አባታችን ይህን የወረደው ክብር ላንተ እንደሆነ ተነስተ ታጥቀህ እጅ ተነስተ ስገድ ተቀበል አሉት። ዘካርያስም እሺ ብሎ እጅ ነስቶ ሰግዶ እቀበላለሁ ብሎ ሲያይ ወደ ሰማይ እራቀው መጠቀው። ከሕዝቡም እያንዳንዱ እየተነሱ እንቀበላለን ብለው ቢያዩ ወደ ሰማይ ራቃቸው መጠቃቸው። ከዚህም በኋላ ዘካርያስ ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር እንደሆነ ሕፃኒቱን ይዘች ወደዚያ ፈቅ ብለሽ ተቀመጪ አላት። እርሷም ሕፃኒቱን ይዛ ወደዚያ ፈቅ ብላ ተቀመጠች። መልአኩም ከራሳቸው ላይ ረቦ አልወረደም አለ። አዲስ አበባ ዳግማዊ ምኒልክ መታሰቢያ በዓታ ለማርያም ገዳም። ሁለተኛም ዘካርያስ ሐናን ጠርቶ አምላከ እስራኤል የሚያደርገውን ነገር የሚያውቅ የለም፣ ሕፃኒቱን ከዚያው ትተሽ አንቺ ወደዚህ ነይ አላት። እርሷም እሺ ብላ ሕፃኒቱም እዚያው ትታ ወደ እነርሱ ሄደች።
ያን ጊዜም መልአኩ ፋኑኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናንጾ ህብስቱን አብልቷታል፣ ወይኑንም አጠጥቷት። እመቤቴ ሆይ መንገድ ባስመታች ማርኝ ብሎ የብርሃን መሶብ የብርሃን ጽዋ ይዞ ወደ ሰማይ አረገ። ሕዝቡም የምግቧ ነገር ከተያዘ ከሰው ጋር ምን ያጋፋታል ብለው ከቤተ መቅደስ ይሁን እንጂ ብለው ዙፋኑን ዘርግተው ምንጣፉን አንጥፈው መክዳውን ግራና ቀኝ መጋረጃውን አድርገው ከቤተ መቅደስ አኖሯት። ይኸውም የተደረገው የታኅሳስ በዓታ ዕለት ነው። እመቤታችን እግዝእትነ ማርያም ኅብስተ ሰማያዊ እየተመገበች ስቴ ሕይወት እየጠጣች ከመላእክት ጋር እየተጫወተች 12 ዓመታትን በቤተ መቅደስ ተቀመጠች። ከመዝነበርች ውስተ ቤተ መቅደስ ወመላእክት ያመጹ ወትረ ሲሳየች ከመዝነበርች 10 ወክልኤተ ዓመተ እንዘ ትትናዘዝ እምኀበ መላእክት ወስቴችኒ ስቴ ሕይወት ውእቱ መብልዕችኒ ኅብስተ ሰማያዊ እንዳለ ቅዱስ ያሬድ። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች ትበላው የነበረ ኅብስት ሰማያዊ ትጠጣው የነበረ ስቴ ሕይወት የተገኘ ነው ቢሉ በገበሬ እጅ ያልተዘራ በቤተሰብ እጅ ያልተሰራ በእግዚአብሔር እጅ የተፈጠረ ያማረ የተመረጠ ነው እንጂ። ኦ ድንግል አኮ ኅብስተ ምድራዊ ዘይሴሰየች አላ ኅብስተ ሰማያዊ እምሰማየ ሰማያት ዘበሰለ። ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ አላ ስቴ ሰማያዊ እምሰማያዊ ሰማያት ዘተቀድሐ እንዳለ አባ ሕርያቆስ። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች አይሁድ ተሰብስበው መከሩ። ምክሮስ እንዴት ነው ቢሉ ቀድሞ ሳሚናስ ሙቶ የተነሳ ዕለት የነገረንን ነገር እረሳችሁ። ሰማይን ምድርን መቃየርን የፈጠረ አምላክን ትወልዳለች ብሎ ነግሮን አልነበረምን? የኢያቄምና የሐና ልጅ እኛን እስከ መቼ ድረስ ባሮች አድርጋ ትገዛናለች? ያ አምላክ የሚባለውን ሳትወልድ ይህን ጊዜ ገድላችሁ ውሃ ጣሏት ብለው ሰድዷቸዋል። እነርሱም እርሷንስ እሳት ፈጃት ብለው ተመልሰው ወደ የቤታቸው ሄዱ። በማግስቱ አይሁድ ከቤተ መቅደስ ቢደርሱም እመቤታችን እግዝእትነ ማርያምን ደህናዋን አገኘዋት። ተመልሰው ሄደው እነዚያን የላኳቸውን ሰዎች ጠርተው ምነው ገደላችሁ? ከውሃ ጣሏት ብለናችሁ አልነበረምን? ምን ነው ትታችኋት መጣችሁ? አሁንም ሄዳችሁ ግደሉና ከውሃ ጣሏት ብለው ቢሰዷቸውም እነርሱ እንገላለን ብለው ቢሄዱ መንገዳቸው ዱር ገደል ባህር ሆኖ ቆያቸው። ተመልሰውም ሄደው በነገራቸው ይህን ሁሉ የምትጫወትብን በአስማቷ አይደለምን? የእሷን አስማት የሚጠፋ አስማተኛ እንፈልግ እንጂ ብለው እየራሳቸው ቢበተኑም መጥቆር የሚባል አስማተኛ በትምሃት መጫኛ የሚያቆም አገኙ። ከዚያውም ደርሰው በሐና በኢያቄምና በእኛ መካከል ትፈርድልን ብለን መጥተናል። እነሱ ጌቶች እኛን ባሮች አድርገው ሊቀሩ ስራ ይሰራሉ አሉት። ፍትሐ ማእከሌነ ወማእከለ ኢያቄም ወሐና እንዳለ በነገረ ማርያም። ከእነሳቸው የበለጠ ልጃቸው አስማተኛ መቅደሳችንን እሳት መንገዳችንን ዱር ገደል ባህር እያደረገች አስቸግሯላችና እሷን ታጠፋለን ብለው መጥተናል አሉት። ወወለቶሙኒ ተአኪ እምኔሆሙ እንዳለ በነገረ ማርያም። እርሶም ይህም ምን ቸገረኝ እግዚአብሔርን ቅሉ እርደ አዘዋለሁና ና ብለው ይመጣል ሂድ ብለው ይሄዳል። ዋጋዬንም ከሰጣችሁኝ እሺ እርሷንስ አጠፋላችኋለሁ አላቸው። ለእግዚአብሔርኒ አነ አመልከ መገብር ለእመ እብሎ ነአ ይመጽእ ወለእመ እብሎ ሆር ይሐውር እንዳለ በነገረ ማርያም። እነርሱ እርሷንም ታጠፋለህን ዋጋህንስ እንካ ተቀበለን ብለው 30 ምዝምዝ ወርቅ 30 ብር 7 ፈረስ 40 በግ 70 ፍየል 60 ጊደር 300 አልባሳት አድርገው ሰጡት። መልአ ቤቶ ወርቀ ወብሩረ አልባሳተ
ጠንጠዛ አልባ ሆልቀ ወመስፈርት እንዳለ በነገረ ማርያም። መጥቁልም ቤተ መዛግብቱን ከፍቶ አገባለሁ ብሎ መልስ ብሎ ብያየው ብሩ ወርቁ ዝጎ አፍርቶ በልቶት አፈር ዱቄት ሆኖ አልባሳቱን ብል በልቶት አገኘው። እርሱም የኢያቄምና የሐና ልጅ ሳልቀድማት ቀደመችኝ ብሎ እጁን ጽፎ ጠፋ ደውዩ እንዳለ በነገረ ማርያም። ደቂቀ እስራኤልን ጠርቶ አንድ አንዱን እያነሳ ያሳያቸው ጀመር። ንዑ ተጋቡ ደቂቀ እስራኤል እንዝ ትሬዩ ዘስርዓት ብየ እንዳለ በነገረ ማርያም። እነርሱም እኛም አላልንህንም አንተ ነህ እንጂ እግዚአብሔርንም ቅኑ እኔ አዘዋለሁ ና ብለው ይመጣል ሂድ ብለው ይሄዳል አልከን እንጂ ወይንስ እርሷን ታላጠፋህልን ወይንስ የገንዘባችንን ነገር እንዴት ታደርጋለህን ብለው ቢያስጨንቁት እርሱም ቆዩ የእርሷንስ ነገር አሁን በመንፈቀ ሌሊት አሳያችኋለሁ ብሎ ይልቁንስ ከሰዎቻችሁ ጎበዙን መርጣችሁ 370 ሰው ስደዱልኝ አላቸው። እነርሱም ሰደዱለት። እርሱም ከነዚያ ከሰደዱለት ወንዝ ወርዶ አንዱን አርዶ ሰውቶ 370 አጋንንትን ስቦ አውጥቶ ጠየቀ። ይህንስ እንዴት ነው ቢሉ የኢያቄምና የሐና ልጅ ይህን ያህል ገንዘብ አጠፋብኝ፣ አሁንስ የገንዘቤን ነገር እንዴት ታደርጉልኛላችሁ? እርዱኝ እንጂ አላቸው። አጋንንትም የማይሰሩትን እንሰራለን የሚያደርጉትም እናደርጋለን ማለት ልማዳቸው ነውና ይህንማ ምን ይቸግረናል? ሰማይን አውርዱ ብትለን እናወርድልሃለን፣ ምድርን ጠቅልሉ ብትለን እንጠቀልልሃለን። ይህንንማ ምን ይቸግረናል? እሺ እንረዳሃለን አሉት። ለእመ ትብለነ ሰማይ አውርዱ ናውረድ ለከው ለእመ ትብለነ ምድረ ጠብልሉ ንጠበልል ለከው አልኮ ዘይሰማአነ እንዳለ በነገረ ማርያም። መጥቁልም በመንፈቀ ሌሊት ርዱኝ ያላቸው አጋንንትም ጨለማ ደሳቸው ነውና እሺ ብለው መጡለት። አጋንንት ፊት መጥቁል በመካከል አይሁድ በኋላ ሆነው ነጋሪት እየተመታ እምቢልታም እየተነፋ እመቤታችንን እግዝእትነ ማርያምን ለመግደል ለቤተ መቅደስ 2 ምንዳፈ ሐጽ ሲቀራቸው ዓለም ከተፈጠረ ጀምሮ እስከዚያ ድረስ ያልተገደለው ያልተነገረውም ያልተደረገው መብረቅ ነጎድጓድ ወርዶ አጋንንትም መጥቁልንም አይሁድንም ተቀጥቅጦ አጠፋቸው። መብረቅ ወነጎድጓድ ወፃም ውስጤቶቶሙ ዘኢኮነ አመ ኩሉ ለ370 እምነ አጋንንት ወይ ተርፈ አሃዱ እምኔሆሙ እንዳለ በነገረ ማርያም። እመቤታችን እግዝእትነ ማርያም በማግስቱም ወጥታ አይታ መጥቁል ሆይ እኔን አጠፋ ብለህ መጥታ አንተ እንዲሆን ከአንተ መከራ መዓት ያወጣኝ አምላክ ይክበር ይመስገን ብላ ፈጣሪዋን አመሰገነች። ወበሳኒታ ወጻት እግዝእትነ ማርያም ወርየቶሙ ለእሙንቱ አብድንት እንዳለ በነገረ ማርያም። ከዚህም በኋላ በድኑ ለዝክረ ነገር የ3 ቀን መንገድ እየሄደ ይሸሽ ጀመር። እመቤታችን እግዝእትነ ማርያም የጌታን ህብ ስሙን ብትደግምበት መሬት ተከፍተው ዋጠችው። የበዓታ ማርያም አማላጅነትና ረድኤት ከሁላችን ከህዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።